ሰላም ሰላም እንዴት ናችሁልኝ? ውድ ፕሮግራሜን የምትከታተሉ ወዳጆቼ ሰላም ብያለሁ። ብርሃኑ ነኝ ከኤሌክትሪካል ዲዛይን ኤንድ ሶሉሽን። ዛሬ በአውቶማቲክ ትራንስፈር ስዊች ተመልሻለሁ ማለት ነው። አውቶማቲክ ትራንስፈር ስዊች ምንድነው የሚሰራው፣ አገልግሎቱ ለምንድነው የሚለውን ነገር በሲሙሌሽን ታግዤ እናየዋለን ማለት ነው። ወደ ፕሮግራማችን እንሂድ። አውቶማቲክ ትራንስፈር ስዊች የሚያገለግለው ምንድነው? የዋናው ፓወር አለ፣ የጀነሬተር ፓወር አለ፣ እሱን ማቀየር ማለት ነው። ለምሳሌ የዋናው ፓወር በሚኖርበት ሰዓት የዋናውን ፓወር ወደ ሎዳችን ይወስዳል። የዋናው ፓወር ከሌለ ወይም ደግሞ ኖሮም ጤነኛ ካልሆነ ምን ያደርጋል? ጤነኛ ያልሆነውን ይተውና የጀነሬተር ፓወርን ወደ ሎዳችን ያስኬዳል ማለት ነው። እንግዲህ እንደዚህ ለማድረግ ተጨማሪ ፕሮቴክሽን ዲቫይሶችን ኤቲኤስ ላይ መጠቀም ግድ ይላል። እኔ አሁን በባለኝ ኤክስፒሪየንስ የኤልፓ ኖሮ ነገር ግን ጤነኛ ሳይሆን ፓወር እንዳለ አሲም በማድረግ ኤቲኤሱ የችግር ያለበትን ፓወር ወደ ሎድ አሳልፎ ብዙ ጊዜ ያጋጥመኛል ማለት ነው። እንደዚሁም ደግሞ ጀነሬተሩ ራሱ ዋናው ሲጠፋ ሙሉ ለሙሉ ሲጠፋ ጀነሬተር ያስነሳል። አንዳንድ ጊዜ ድሮፕ ደግሞ አድርጎ ደግሞ ማያስነሳበት ጊዜዎች አሉ ማለት ነው። ሶ እንደዚህ አይነት ነገሮች ሲያጋጥሙ ተጨማሪ ሴፍቲ ዲቫይስ መጠቀም ግዴታ ነው ማለት ነው። እነዚህ ነገሮችን ደግሞ በትክክል ለመስራቱ ደግሞ ካረጋገጠ እነዚህ ሴፍቲ ዲቫይሶች ሊያስፈልጉ ይችላሉ ማለት ነው። ኦኬ ኤኒዌይስ እኛ ግን ሁሉ ጊዜ ስንሰራ ጥንቅቅ ያለ ሃይ ፕሮቴክሽን ሌቭል ያለው ኮንትሮል ሲስተም መስራት ግድ ይላል ማለት ነው። አሁን በዚህ ሲሙሌሽን ላይ መስራት በሚችለው ልክ ባሉት እቃዎች ልክ ፌዝ ሲኩዌንስ ሪሌ እንደዚህ ደግሞ ፌዝ ፌላር ሪሌ ተጠቅሜ አውቶማቲክ ትራንስፈር ስዊቹን ሰርቼዋለሁ ማለት ነው። ምን እንደሚመስል ደግሞ አብረን እንመልከተው። ሲሙሌሽን ላይ ላብራ፣ እነዚህ ሁለት ብሬከሮችን ላብራ። ምንድነው እነዚህ ፌዝ ፌላር ሪሌ ናቸው። ፌዝ ድሮፕ ካደረገ ቮልቴጁ ከቀነሰ ያን ኮንቲኒዩስሊ ሞኒተር ያደርጋሉ ማለት ነው። ይሄ ደግሞ ፌዙን ቀይሮ ከመጣ ማለት ነው። ኦኬ አሁን ባለበት ሁኔታ ላይ ምንድነው የሚሰራው? እንደምታዩት የዋናው ፓወር ወደ ሎዳችን አልፏል። እንደምታዩት ፓወር ፍሎ ይሄ ሜን ነው፣ ይሄ ጀነሬተር ነው። ይሄኛው የሜን ኮንትሮል ሰርኪዩት ነው፣ ይሄኛው ደግሞ የጀነሬተር ኮንትሮል ሰርኪዩት ነው ማለት ነው። ኦኬ የነዚህ ኦክሲለሪ ኮንታክቶች እንግዲህ እዚህ ኮንትሮል ሲስተም ውስጥ በማስገባት ፕሮቴክሽን ሌቭሉን ከፍ የሚያደርጉ ናቸው ማለት ነው። ኦኬ ፓወር ፍሎን ስንመለከተው ከሜን መጣ፣ በዚህ ኮንታክት ተደረገና ወደ ሎድ ሄደ። እነዚህ የምታያቸው ሲግናል ላምፖች ፓወር ወደ ሎድ መሄዱን የሚያሳዩ ናቸው ማለት ነው። በሆነ አጋጣሚ ፌዝ ፌል ቢያደርግ ዋናው ፓወር አለ፣ ነገር ግን ለምሳሌ አንደኛው ፌዝ ድሮፕ ቢያደርግብን ለምሳሌ ባጠፋበት እንደምታዩት ምን አደረገ? ወደ ሎድ የሚሄደው ፓወር ተቋረጠ ማለት ነው። ሲቋረጥ ምን ያደርጋል? ይሄኛው ቼንጅ ኦቨር ስዊች የዋናውን ፓወር ያቋርጥና የጀነሬተር ፓወርን ያስገባል ማለት ነው። እንደምታዩት የጀነሬተር ሰርኪዩት እዚህ ጋር ታይሚንግ ይጠብቃል። ልክ በዛ ፕሪሴት ባደረገ ታይሚንግ ውስጥ ምን ያደርጋል? ይሄኛው ስዊች ኦን ያደርግና ወደ ሎድ የሚሄደውን ፓወር ያመቻቻል ማለት ነው። አሁን ከጀነሬተር ምን እያደረገ ነው ማለት ነው? ፓወር እየመጣ ነው፣ ወደ ሎድ ዴሊቨሪ እያደረገ ነው ማለት ነው። አሁን እቺ ድሮፕ ያደረገችው ፌዝ ስትመለስ ምንድነው የሚያደርገው? ይጠብቃል። በአንድ ጊዜ የጀነሬተሩን ፓወር አያጠፋ፣ ምክንያቱም ተመልሳ ልጠፋ ትችላለች። ለምሳሌ እንደምታዩት ጠፋች። ብትጠፋ ነገር ግን ምን ያደርጋል? ስቲል ከጀነሬተር የሚመጣው ፓወር አልተቋረጠም ማለት ነው። እነዚህ የሁለት ታይመሮች አገልግሎታቸው ነው። ጀስት እንደ ታይም ፊልተሪንግ አይነት ስራ ነው የሚሰሩት ማለት ነው። ስለዚህ ምን ያደርጋል? በተወሰነ ጊዜ ውስጥ ፓወሩ አለመቆራረጡን ጊዜ ሰጥተናል ማለት ነው። በዛ ጊዜ ውስጥ ካልተቆራረጠበት ምን ያደርጋል ማለት ነው? ሰርኪዩቱን ኦን ያደርገዋል ማለት ነው። ለምሳሌ እቺ ድሮፕ አድርጋ የነበረችውን መልሼ ልመልሳት። ኦኬ መለስኳት። 10 ሰከንድ ይጠብቃል ማለት ነው። በ10 ሰከንድ ውስጥ መልሳ ካልተቋረጠች የጀነሬተር መስመር ያጠፋና የዋናውን ወደ ሎዳችን ያስገባል ማለት ነው። እንመለከተው። እዚህ ጋር ታይም ዳውን ካውንት እያደረገ ነው እንደምታዩት። ኦኬ ዳውን ካውንት እያደረገ ነው፣ 0 መጣ ማለት ነው። ኦኬ አሁን የዋናው ፓወር እንደምታዩት መጥቷል ማለት ነው። ኦኬ እንዳጋጣሚ ደግሞ ሙሉ ለሙሉ የኤልፓ ፓወር ሲጠፋስ
የጀኔሬተራችን ሰርኪዩት ታይመር አለው። በዛ ታይሚንግ ውስጥ ጠብቆ ነው ይህን ኮንታክተር የሚያዘጋው ማለት ነው። ታይሙ ዳውን ካውንት እያደረገ ነው። እንደምታዩት ዳውን ካውንት አድርጎ ልክ ፕሪሴት ታይም ላይ ሲደርስ የጀኔሬተርን ፓወር እንደምታዩት ያስገባል ማለት ነው። ኦኬ እንደምታዩት ያስገባል ማለት ነው። የዋናው ፓወር ሲመጣ አሁንም ቢሆን ወዲያውኑ የጀኔሬተሩን ያጠፋል። ለምሳሌ ልክ መጥቶ ሊመለስ ይችላል። አሁንም ሊመጣ ይችላል። አሁንም ሊመለስ ይችላል። ግን እንደምታዩት ሲል የጀኔሬተር ፓወር አልተቋረጠም። ኦኬ አልተቋረጠም። ያ ምንድነው እንግዲህ ቀደም ያልኳችሁ የታይም ፊልተሪንግ ስራ ነው የሚሰራው ማለት ነው። ይሄን ድግግሞሹን ለማስቀረት የተወሰነ ጊዜ እንሰጠዋለን ማለት ነው። ያን ደግሞ የምናደርገው ምንድነው እዚህ ጋር በምናስገባው ታይሚንግ ነው ማለት ነው። አሁን የዋናው ፓወር እናስገባለት 10 ሰከንድ አካባቢ ይጠብቃል። እንደፈለግ ነው ሰከንዱን አጀስተብል ስለሆነ የሚያስቸግር ነገር የለውም። እያየን አጀስት እናድርገዋለን ማለት ነው። በ10 ሰከንድ ውስጥ ስቴብል ከሆነ ምን ያደርጋል? የጀኔሬተሩን ፓወር ያጠፋና የዋናውን አስገብቶ ወደ ሎዳችን ፓወር ዴሊቨር እናደርጋለን ማለት ነው። እነዚህ ሁለቱ የፌዝ ፌላር ሪሌ እና ፌዝ ሲኩዌንስ ሪሌ እንደምታዩቸው አት ኖርማል ኦፕሬሽን ኮንዲሽን ምንድነው ኖርማሊ ክሎዝድ ናቸው በዚህ ሲሙሌሽን ላይ። እናንተ ግን ስራ ስትሰሩ ሁልጊዜም ቢሆን የዲቫይሱን ባህሪ ማወቅ ያስፈልጋል ማለት ነው። አት ኖርማል ኦፕሬሽን ኮንዲሽን እንደምታዩት ምንድነው ኖርማሊ ክሎዝ ነው። ለምሳሌ ይሄኛው ፌዝ ፌል ቢያደርግ እንደምታዩት ይሄኛው ኦፍ ይሆናል። ኦኬ እንደምታዩት ኦፍ ሆነ ማለት ነው። ኦኬ እሱን ማየት ያስፈልጋል። ስለዚህ የሁለቱ ኦክሲለሪ ኮንታክቶች በሲሪስ ተያይዘዋል። በሲሪስ ተያይዘው ከዚህ ታይመር ጋር ተገናኝተው ማለት ነው ለዚህ ታይመር ፓወር የሚሰጡ ናቸው ማለት ነው። ይሄ ታይም ቅድም እንዳልኩት ታይመር ሪሌ ፕሪሴት የተደረገ ታይም አለ። በዛ ታይሚንግ ውስጥ የዚህን ኦክሲለሪ ኮንታክት ራሱን ያዘጋል። ይሄ ሲዘጋ ምን ያደርጋል ማለት ነው? ለዚህ ኮንታክተር ፓወር ያሳልፋል ማለት ነው። ይሄ ኮንታክተር ማለት ደግሞ ይሄኛው ዋናው ማለት ነው የሜን ፓወርን የሚያሳልፍልን ኮንታክተር ነው ማለት ነው። አሁን የሜን ፓወር ስራ እየሰራ ነው። ይሄኛው እንደምታዩት ኢነርጃይዝድ አድርጓል። ይሄኛውን ዘግቷል ማለት ነው። ይሄኛው ኢነርጃይዝ ባደረገበት ሞመንት የዚህ ኦክሲለሪ ኮንታክት ይሄኛውን ይከፍትለታል። ስለዚህ የዚህኛው ለዚህኛው ምንድነው ማለት ነው ኢንተርሎክ አድርገው ማለት ነው። በዚህ ሰርኪዩት ኤሌክትሪካል ኢንተርሎክ ስራ ይሰራል። ደግሞ ሜካኒካሊ ደግሞ ኢንተርሎክ ነው። ይሄኛው የምታዩት ዲቫይስ ሜካኒካሊ ኢንተርሎክ መሆኑን የሚያሳይ ነው ማለት ነው። ስለዚህ ሁለት አይነት ኢንተርሎክ እዚህ ጋር ተጠቅመናል። ኤሌክትሮ ሜካኒካል ኢንተርሎክ ሁለቱንም የያዘ ማለት ነው ለሴፍቲ። ከዚህ በፊት ስለ ኢንተርሎክ ፎርዋርድ ሪቨርስ ኮንትሮል ሰርኪዩት ላይ አንዳንድ ነገሮችን ስናይ ተማምረን ነበር አለ። ተመሳሳይ ነው እዚህ ጋር ያለው ሜቢ ሳይዙ ምናምኑ ሊለያይ ይችላል እንጂ ይሄ ሜካኒካል ኢንተርሎክ የምናደርግበት የኮንታክተሩ ሳይዙ ሊለያይ ይችላል እንጂ ያው ኢንተርሎክ ከተባለ ምን ማለት ነው? ሁለት ነገሮችን አት ኤ ታይም ኢነርጃይዝ እንዳይደረግ ማድረግ ነው ስራው ማለት ነው። ኦኬ አሁን ዋናው ፓወር ስናጠፋበት በተወሰነ ታይሚንግ ይጠብቃል የጀኔሬተር ሰርኪዩትን። ከዛም በኋላ የጀኔሬተር ፓወሩን ያሳልፋል ማለት ነው ፕሪሴት በተደረገው ታይሚንግ ውስጥ እንደምታዩት ማለት ነው። አንዳንድ ጊዜ ደግሞ በጣም ክሪቲካል የሆኑ ሎዶች ደግሞ ሲኖር ከጀኔሬተሩ በፊት ዩፒኤስ እንጠቀማለን። ስለዚህ ሜን ፓወር በሚጠፋበት ሰዓት ከዩፒኤስ ፓወር ያገኛል። ከዩፒኤስ የሚያገኘው ፓወር ግን ለተወሰነ ጊዜ ነው የሚያገለግለው ማለት እንደ ዩፒኤሳችን ካፓሲቲ። ግን ብዙ ጊዜ ለረጅም ጊዜ መስራት ስለማይችል ምን ያደርጋል? በተወሰነ ሰከንድ ውስጥ የጀኔሬተር ፓወር ይተካለትና ሪፕሌስ ያደርገዋል ማለት ነው። ኮንትሮል ሰርኪዩቱ እንደዚህ ነው። ፓወር ሰርኪዩቱ ይሄን ይመስላል። መልሼ ልድገመው። እንደምታዩቸው ሁለት ኮንታክተሮች አሉ። ሁለቱ ኮንታክተሮች አት ኤ ታይም አይሰሩም። ሜካኒካሊ ኢንተርሎክ ናቸው። ከእንደገና ደግሞ በዚህ በሰርኪዩት ደግሞ ኢንተርሎክ ናቸው። ለምሳሌ እዚህ ኬኤምቱ ይሄኛው ነው። ኬኤምቱ የቱ ጋር አለ? እዚህ ጋር አለ ኦክሲለሪ ኮንታክቱ ማለት ይሄ ኮንታክተር ኬኤም ዋን ነው። የዚህ ኦክሲለሪ ኮንታክት እዚህ ጋር አለ። ስለዚህ ኤሌክትሪካሊ ኢንተርሎክድ ናቸው ማለት ነው። ሜካኒካሊ ደግሞ ሁለቱ ደግሞ የተገናኙ ናቸው ማለት ነው። ልድገመው ተመልሼ። ለሴፍቲ ምን ያስፈልጋል? ደግሞ ፌዝ ፌላር እንዳይኖር ኮንትሮል የሚያደርግ ኮንቲኒስሊ ሞኒተር የሚያደርግልን ዲቫይስ ያስፈልጋል። ፌዝ ሲኩዌንስ ከቀየረ እንደዚሁም ደግሞ ሌሎች ተጨማሪ ነገሮችን እያየን መጠቀም ነው። ከዚህ ባሻገር ደግሞ ፓናል ቦርዳችን ላይ አሜትር ይኖራል፣ ቮልት ሜትር ይኖራል። እንደዚሁም ደግሞ የኤልፓ እና የጀኔሬተር ደግሞ ፓወር ኢንዲኬት የሚያደርጉልን ሲግናል ላምፖች ይኖራሉ ማለት ነው። ይህን ይመስላሉ ወዳጆቼ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በዚህ አጋጣሚ ኮንትሮል ሰርኪዩት ማሰራት የምትፈልጉ ካለ ከታች ባለው ስልክ ደውሉልኝ። ሰላም ሁኑልኝ። ቻው